በመካከለኛው እስያ የሚገኘው ይህ ምድር የሰው ልጅ ሊኖርባቸው የማይችሉ ተብሎ ከሚመደቡት ስፍራዎች አንዱ ነው ቢባል ማጋነን አይሆንም። የሰውን አካል እንደ ምላጭ ሰንጥቆ በሚያልፈው እስከ ኔጌቲቭ 40 ዲግሪ ሴንቲግሬድ የሚቀዘቅዝ ንፋስ የሚቀዝፍበት ይህ ምድር የመንጎሎች ምድር ወይንም ሞንጎሊያ ተብሎ ይጠራል። ይህ ምድር ቀደምት ከሚባሉት መንግስታት አንዱና በዘመኑም ጠንካራ የሚባል ስርዓተ መንግስት የነበረው ዝናቸው ከአጥናፍ አጥናፍ የሚወራላቸው ጀግኖች መፍለቂያ ምድርም ነው። ታዲያ ይህ ምድር እንደ ሌሎች ሀገሮች ዳር ድንበሩ የተጠበቀው በደምና ባጥንት ብቻ ሳይሆን በስብ ወይም ፋት ጭምር ነው እየተባለም ይነገራል። ዘ ላንድ ኦፍ ብለድ ቦን ኤንድ ፋት። ሞንጎሎች ስማቸው በተጠራበት እንደ ጀግንነት ታሪካቸው ሁሉ ቀድሞ ወደ ሰው አእምሮ የሚመጣው የአመጋገብ ባህላቸው በተለይ ስጋና ጮማ አፍቃሪነታቸው ነው። ስጋ ለመውደዳቸውና ዋነኛ የምግብ ባህላቸው የሆነበትን ምክንያት በተለይ ዙድ በተሰኘው ከባድ የክረምት ወራት ያለውን ቅዝቃዜ ለመቋቋም ቢሆንም በረዷማው የሞንጎል መልክዓ ምድር ለእርሻ ምቹ አለመሆኑና አርብቶ አደሮች መሆናቸው ሌላኛው ምክንያት ነው። በሞንጎሎች ቤት ስጋ በተለይም የበግና ፍየል ስጋ ዘወትር የሚገኝ ተመራጭ የምግብ አይነት ሲሆን እንደ አስፈላጊነቱ የከብት ስጋ በተለይም ሻኛ ምራቃቸውን የሚወጡበት የምግብ አይነት ነው። በክረምትና ቅዝቃዜው በሚያይልበት ሰዓት የፈረስ ስጋ ወሳኝ ምግብ ነው ብለው የሚያምኑት ሞንጎሎች ለሰውነት ሙቀትና ጉልበት የፈረስ ስጋን ማን ያህለዋል ይላሉ። በእርግጥ ቅዝቃዜን ለመቋቋም የሚያስፈልጋቸውን ካሎሪ ለማግኘት ምግቦቹ በተለይም ጮማ ተመራጭ ማድረጋቸው ብልህነታቸውን የሚያሳይ ነው። የሞንጎሎች የምግብ አዘጋጀትም እንዲሁ ሌላው አስገራሚ ሂደት ነው። ሞንጎሎች ምግባቸውን በሁለት ከፍለው ነጭ ምግብና ቀይ ምግብ በማለት ይክፈሉት እንጂ ሁለቱም የእንስሳት ውጤቶች ናቸው። ቀይ ምግብ የሚሉት ስጋና ከስጋ ጋር የተያዙ የምግብ አይነቶችን ሲሆን ነጭ ምግብ የሚሏቸው እንደ ወተት፣ አይብ፣ ቅቤ ያሉትንና በእነዚህ የተዘጋጁ የምግብ አይነቶችን ነው። ሞንጎሎች በስፋት ታዋቂ የሆነ የምግብ ዝግጅቶች አሏቸው። ከእነዚህም ውስጥ ቦዶግ የተሰኘው በቅድሚያ ይጠቀሳል። ይህ ተወዳጅ የሆነ የምግብ አዘጋጀት የታረደው በግም ይሁን ፍየል ስጋው በድስት ሳይሆን በራሱ በእንስሳው ሆድ ዕቃ ውስጥ እንዲበስል የማድረግ ዘዴ ነው። አዘገጃጀቱም የታረደው ከብት አንገት ከተቆረጠ በኋላ በአንገቱ በኩል የበጉ ወይም የፍየሉ የውስጥ ስጋና አጥንት ሙሉ ለሙሉ እንዲወጣ ይደረጋል። በመቀጠል በእሳት የጋሉ የወንዝ ድቡልቡል ድንጋዮች ወደ እንስሳው ሆድ ውስጥ እንዲገቡ ይደረጋል። በመቀጠልም ተከትፎ የተዘጋጀው የእንስሳ ስጋ ከሌሎች ቅመማ ቅመሞች ጋር በመዋሃድ ከተጨማሪ የጋሉ ድንጋዮች ጋር ወደ እንስሳው የሆድ ዕቃ እንዲገባ ከተደረገ በኋላ አንገቱ ይታሰራል። በዚህ መንገድ ስጋው በእንስሳው ሆድ ውስጥ እንዲበስል ሲደረግ ውጫዊ የቆዳው ጸጉር ከውጭ በሚነድ እሳት እንዲለበለብ ይደረጋል። ሌላው ቦርትስ የተሰኘው የምግብ ዝግጅት በእኛ ባህል ቋንጣ እንደምንለው ያለ ሲሆን ስጋው በረጃጅሙ ተሰንጥቆ በድንኳናቸው ውስጥ በተዘረጋ ገመድ ላይ እንዲደርቅ ይደረጋል። በዚህ መንገድ ስጋው ሳይበላሽ ለዓመታት ማስቀመጥ እንደሚቻል የሚናገሩት ሞንጎሎች በቀደመው ጊዜ ይህ ቋንጣ ተፈጭቶና በከረጢት ተቋጥሮ ለወታደሮቻቸው ስንቅ ይያዝ እንደነበር ይናገራሉ። ሌላው ስመጥር የምግብ አዘገጃጀት ሆርሆር ተብሎ ይታወቃል። ይህ አዘገጃጀት ድንጋዮችን በእሳት በማጋልና ከስጋ ጋር በአንድነት ዕቃ ውስጥ በማድረግ የሚበስልበት መንገድ ሲሆን ለየት ያለ የጭስ ጣዕም ስለሚኖረው በብዙዎች ዘንድ ተወዳጅ ምግብ ነው። በዱቄት ተጠቅልሎ በልዩ ሁኔታ ለበዓል የሚዘጋጀው ይህ ምግብ አይነት ቡዝ ተብሎ ይጠራል። በከተማም ሆነ በገጠሩ ክፍል በተወዳጅነቱ የሚጠቀሰው ይህ ምግብ አይነት በተለይ ለእንግዶች በልዩ ሁኔታ ይዘጋጃል። በመካከለኛው እስያ በቻይናና ሩሲያ መካከል የምትገኘው ሞንጎሊያ በወጣ ገባ በተሞላ መልክዓ ምድር የተሸፈነች ግዛት ስትሆን የአገሪቱ ዋና ከተማ ኡላንባታር ይሰኛል። ሞንጎሎች በጥንታዊ የዘላን ሕይወታቸው ታዋቂ እንደመሆናቸው ሀገሪቱ ለዚህ ምቹ የሆነ ገላጣማ የሳር ምድር አላት። 1/3 የሚሆነው የሀገሪቱ ሕዝብ አሁንም በጥንታዊ የዘላንነት ሕይወት ውስጥ የሚኖር ሲሆን እንደየወቅቱ ሁኔታ ከቦታ ቦታ በመንቀሳቀስ ሕይወቱን ይገፋል። 3.5 ሚሊዮን ሞንጎላውያን በሚኖርበት ሞንጎሊያ 64 ሚሊዮን ያህል የቤት እንስሳዎች ይገኛሉ። ለእያንዳንዱ ሞንጎላዊ ይከፋፈሉ ቢባል ለአንድ ሰው በአማካኝ 18 እንስሳዎች ይደርሱታል ማለት ነው። በሞንጎላውያን ዘንድ እንስሳዎች የሕይወት መሠረቶች ናቸው። ለእንስሳዎቻቸው ያላቸው ፍቅርና አለማበላለጥ ሲገልጹም 5ቱ እንቁዎቻችን ሲሉ ይጠሯቸዋል። እነዚህ 5ቱ እንቁዎች ተብሎ የሚታወቁት እንስሶች በጎች፣ ፍየሎች፣ ከብቶች፣ ግመሎችና የሞንጎሎች መለያ ተደርገው የሚቆጠሩት ፈረሶች ናቸው። የሞንጎል ሕዝብ እንግዳ ወዳድ እንደሆነ ይነገርለታል። በተለይ በገጠራማው የሞንጎል ግዛት መንገደኛ ሰው ወደ ቤት ሳይገባና እህል ሳይቀምስ እንዲሄድ ማድረግ እንደ ነውር ይቆጠራል።